ሰላም ሰላም ቤተሰቦቼ ይሄ ቪዲዮ አጠር ያለች የቢዝነስ ዘገባ የምትመስል አይነት ነገር ነች። እስቲ በዚህ ሳምንት ከተሰሙ በጣም ጥሩ ጥሩ ዜናዎች ውስጥ አንደኛው ነገር ሁሉም ባንኮች ብሔራዊ ባንክ ባስቀመጠላቸው አቅጣጫ መሰረት ናሽናል አይዲያቸውን ወይም የማንነት መታወቂያ ናሽናል አይዲ ወይም ብሔራዊ መታወቂያቸውን ከባንክ ጋር እንዲያስተሳስሩ ወይም ትስስር እንዲፈጥሩ ከአካውንታቸው ጋር ሪኮንሳይል እንዲያደርጉ ወይም መታወቂያቸው ጋር እንዲተሳሰር ብሔራዊ ባንክ ማሳሰቢያ ሰጥቷል። ሁለተኛው ደግሞ ሁሉም የባንክ ሰራተኞች ያቀረቧቸው የትምህርት ማስረጃዎች እንዲረጋገጡ ወይም ትክክለኛነታቸው እንዲረጋገጥ በተመሳሳይ መልኩ ብሔራዊ ባንክ አቅጣጫ አስቀምጠዋል ወይም መመሪያ ሰጥቷል ማለት ነው ለሁሉም ባንኮች። ባንኮች የሰራተኞቻቸውን ማህደር ወይም ደግሞ የትምህርት ማስረጃዎችን የመፈተሽ ግዴታ ይጥልባቸዋል። በዚህ መሰረት በጣም ብዙ ሰራተኞች በተለይ ባንኮች አካባቢ ጥራት ያለው ሰራተኛን ይዞ ከመቀጠል አንጻር እና ማጭበርበርን ከመከላከል አንጻር ባለፉት በተወሰኑ ዓመታት ውስጥ ዲግሪ ማስተርስ እየተቸበቸበ ከመሆኑ አንጻር ይህን ጥቆማ ብሔራዊ ባንክ ተቀብሎ ይህንን ማድረግ ይበል የሚያሰኝ ነው። ሌላው በጣም ጥሩ ዜና የሚባለው የኢትዮጵያ ንግድ ባንክ እንግዲህ ለአነስተኛ አርሶ አደሮች የብድር አገልግሎት እንደሚጀምር ይፋ አድርጓል ማለት ነው። ይህ በጣም ወሳኝ ነው። በእርግጥ በቀድሞ አዋጅ ቁጥር መሰረት ይዞታቸውን አርሶ አደሮች በማስያዝ ብድር ማግኘት እንዲችሉ የሚፈቅድ አዋጅ አይ ቲንክ ከ2-3 ዓመት በፊት ጸድቆ ነበረ። ሆኖም ይህ አዋጅ ኦፕሬቲቭ አልነበረም። በጣም ብዙ ነገሮች የሚያስሩ ነገሮች ነበሩበት እና አሁን ይህንን ገቢር ለማድረግ አይ ቲንክ ግዙፉ የኢትዮጵያ ንግድ ባንክ ለአርሶ አደሮች ብድር ለማቅረብ መሞከሩ ይሄ በጣም ይበል የሚያሰኝ ነው። በተለይ ትንንሽ አርሶ አደሮችን አብዛኛው የኢትዮጵያ አርሶ አደር ትንንሽ እንደሆነ ይታወቃል እና እነሱን ትኩረት ማድረጉ ከወዲሁ የጥቅም ተጋሪ የሆናችሁ ሰዎች ወይም አርሶ አደሮች ወይም ቤተሰቦቻችን አብዛኛው በዚህ ጉዳይ ላይ ተጠቃሚ እንዲሆኑ የበኩላችንን ድርሻ ማሳለፍ አለብን ማለት ነው። ዝርዝር ጉዳዮች እንዴት ናቸው የሚለው ነገር ግን በባንኮቹ ዝርዝር ሁኔታ የሚታይ ነው። ዞሮ ዞሮ ሄዶ በአካባቢያችሁ ወዳለ የንግድ ባንክ ቅርንጫፍ በመሄድ እንዴት ሊሰጥ እንደሚችል ዝርዝር ጉዳይ ሊኖር ስለሚችል በዛ ተጠቃሚ መሆን ትችላላችሁ ማለት ነው። ይሄ በጣም ደስ የሚል ዜና ነው። በተለይ መጨረሻ አካባቢ የነገርኳችሁ ለአነስተኛ አርሶ አደሮች የኢትዮጵያ ንግድ ባንክ ብድር ማቅረቡ የሀገሪቱ የጀርባ አጥንት የሆኑት ገበሬዎች ትልቅ ማሻሻያ በህይወታቸው ይኖራል ብዬ ገምታለሁ። በተለይ የኢትዮጵያ ባንኮች ከሚታሙበት አንዱ ነገር ኢንክሉሲቭነስ ነው ወይም ደግሞ የአካታችነት ነው። በጣም ከብዙ ጥቂት ገንዘብ ያላቸው በጣም ብዙ ሰዎች በኢትዮጵያ ባሉ ባንኮች ውስጥ ፕራይቬት የሚሆኑ የመንግስት ባንኮች ገንዘብ ያስቀምጣሉ። ነገር ግን ያ ገንዘብ በብዙ ድሆች ተሰብስቦ በጣም ትንንሽ የሚባል ገንዘብ ሆኖ ግን ሲጠራቀም በጣም ብዙ ስለሚሆን ያ ገንዘብ ግን ለጥቂት ባለሀብቶች በቢሊዮን የሚቆጠር አንዳንዴም በሚሊዮን የሚቆጠር ገንዘብ ይሰጣል ማለት ነው። ገንዘቡ የሚሰበሰበው ከብዙ ድሃ ህዝቦች ነው ወይም ጥቂት ገንዘብ ከሚያስቀምጡ ከብዙሃን ነው። ነገር ግን የብድር ፕሮሰሱ የሚሄደው ወይም ብድሩ ግን የሚሄደው ከዚሁ ህዝብ ከተሰበሰበ ገንዘብ ለጥቂት ባለሀብቶች ነው። ይሄ ኢንክሉሲቭነስ ላይ ወይም አካታችነት ላይ በጣም ብዙ ጊዜ ጥያቄ ሲነሳበት የኖረ ነው እና ጥቂት ናቸው የባንክ ተበዳሪዎች የሚል ነው። ሌላው ይሄን በዚህ በተመለከተ ብሔራዊ ባንክ ካሻሻላቸው ነገሮች ውስጥ የሪሌትድ ፓርቲስ ወይም ደግሞ አንድ ተበዳሪ በተለያየ ባንክ በአንድ ጊዜ ብድር ሊወስድ ይችላል። ሪሌትድ ፓርቲ በሼር ካምፓኒ መልክ ሊሆን ይችላል ወይም ደግሞ እዚህ ጋር በድርጅት መልክ ይጠይቃል፣ በፒኤልሲ መልክ፣ እዛ ጋር ደግሞ በሼር ካምፓኒ መልክ ይጠይቃል። በግለሰብ ደረጃ የሚጠይቅበት ሁኔታ ይኖራል ማለት ነው። ገንዘቡ ፋይናሊ ወዴት ነው የሚሄደው፣ ጥቅሙ ወዴት ነው የሚሄደው የሚለውን ብሔራዊ ባንክ አጥርቶ አንድ ተበዳሪ በሁሉም ባንኮች ውስጥ ያለው የብድር ፕሮሰስ ጤናማ ነው የሚለውን ለመገምገም ሰርድ ፓርቲን በተመለከተም በቅርቡ ዳይሬክቲቭ አውጥቶ ተግባራዊ አድርጓል ማለት ነው። ይሄ በጣም ኢምፖርታንት የሚባል ዜና ነው። ሌላው የናሽናል አይዲያችሁ ወይም ብሔራዊ መታወቂያችሁ ከአዲስ አበባ አካባቢ እና ትልልቅ ክልል ከተሞች አካባቢ ያላችሁ ሰዎች እስከ ጥር 2 ድረስ እንድታስተላልፉ የኢትዮጵያ ንግድ ባንክ ጥሪ ያስተላልፎላችኋል። እስከዛ ባለ ጊዜዎች ማስተላለፍ አለባችሁ። ካላስተላልፋችሁ ምን ይፈጠራል የሚለው ባንኩ የሚወስነው ሳይሆን ብሔራዊ ባንክ የሚወስነው። ይሄ በተለይ አይደንቲቲ ቴፍትን ወይም ማንነትን ከመስረቅ ጋር ከረንትሊ እየበዙ ካሉ ወንጀሎች አንጻር
አንዳንድ ሰዎች ማንነታቸውን እየቀያየሩ እከሌ ነኝ እያሉ ለምሳሌ በሞተ ሰው ስም ሊሆን ይችላል፣ ወይም ሀገር ውስጥ በሌለ ሰው ስም ሊሆን ይችላል፣ ወይም ደግሞ በጠፋ ሰው ስም ሊሆን ይችላል። ማንነትን እየቀያየሩ መታወቂያ፣ ሐሰተኛ መታወቂያ እያሰሩ፣ ሐሰተኛ ፎቶግራፍ እያሰሩ በመምጣት በጣም በርካታ ገንዘብ እየዘረፉ ስለሆነና እያጭበረበሩ ስለሆነ ይሄ ደግሞ ብሔራዊ መታወቂያ ማንነት ወይም አይደንቲቲ ቴፍትን ማንነትን ስርቆትን ሊያስቀር እንደሚችል ይታመንበታል ማለት ነው። በዚሁ መልኩ ባንኮቹን እንድተባበሯቸውና ናሽናል አይዲያችሁን ከባንክ አካውንት ጋር ማስተሳሰር ይጠበቅባቸዋል ማለት ነው። ስለነበረን ጊዜ አመሰግናለሁ።